تنبركيخا يفكرك يا اخولا مالتي طيب بمحرኛ كلا محمد مالتي የኔ ፍቅር በጣም ነው የምወድሽ ባክሽ اروح لفنا سلام كورات بيتسب كمل لخاتكم مالتي بزحلف السومن نحفتي رخيبيا نزهاوكم نريتو ازي قبل بخمس كني دلدي لما انت خا نقول حفتي كرخوا مالتي نعاك رخوا خلو خاني انت يسمع نزي اخر رخوا خلو خو تاخلا انا تنبركي خا يفكرك يا اخلا مالتي سلازي نفالط 30 عام ايفلط انيره انتي كمتلني حاولكم نتخاتلوا مالتي ابز حلف السومن نسيستر طرحي كيده نيره لمنتاي عمبو واحد اسكا زي تخيل ويكا فلاور زي تبايلكم ديركم يهم لما انت ግን ولا حفتي بزلتنا عقم مالتي كمكوريه ስለዚህ ቤተሰብ ንሳኸ እንታይ ከምትለኒ ሓቢርኩም እንተኻተሊ ምሳይ ኮይንኩም ኩል ነገር እንትገብሩ ላይ ጣዕሚ ካብ ልብ ከመስግነ ሕዚ ግዜ ከይኸደና ናብ ቦሊ አዳባይና ዘለና ማለት እዩ ናኡ ኢና ንዕልና ብኻሊእ ስልክ ጌርና ክትረኽበን ሰብ ቆጢርና ማለት እዩ ስለዚህ ፍላወር ገዘላየ ሓቢርኩም ተኻተሉ ንኺድ ቤተሰብ ንዕሳውን وين قد أديس أبا كأدي بسخم زيلكا هذي فلاور نجوزو مهنيات زيو فلاور نجوزو أو زي مالتي أنا بعقم يخمكر بعقم مالتي أو ليش فلاور كأني تنش خو أمر بيزوي بعد بيتسب نسا أمرني أتزارب أنا تقرني أتزارب خلنا نقرأ إلى خرارة حاولكم تخاطلي أخركم للمع بيتسب حزن عصا من مالتي هذي أنا هنجزتها أختي ቤተሰብ ሰላም ነው ደነሽ አለ እንትን ፍላወር ፈልጌ ነበር የሆነ የስጦታ የሚሆን ማለት ነው አሪፍ አድርገሽ የእንትን ምንድነው የአረብና ጠፋኝ አማርኛ አው የእህቴ ልጅ ምንድነው ይባላል በአማርኛ እሺ ሚክስ አድርገሽ አጎታ ነኝ ቤተሰብ አሁን አማርኛ የለመድኩ ነው ባይዘወይ ማለት ቤተሰብ አይመስልኩም ከነግራ خلخو በመሐረኛ حتى خلخو አሚን ትግርኛ حتى خلخو ሰዓት እንሰለይ አኔ ከን መሐረኛ ስለዚህ ተካተልኩም ቤተሰብ ተንበርኪ خلو ማዓንቲ I love you حفتي معرك ولا ايه صفعتها اللي خارينا حيرنا ليلى سنالش شنقولت اوكي هاي بس سميون عارف نا بيتسب نفوتوهم سوات كاني او مالت كافتوته بايزوي مالتي تمحساب بعلو فلاور بايزوي بحقهم بقدامي من انت اخا فلاور ذهابكا يا جلزوركم ترديني يحزي هلاي اي دغمن مالتي زي حمط زي الخ مال الله بايزوي كلر تكبر لي اخمو لا زي الخ مال الله يمطح يطا مالتي غير شوكيلا دغه بيتسب خمي غير اخرها ايه بيتسب غير شوكيلا نو رزي بيتسب حجون شير سبسكرايب ناغوركم تخاتتلنا بطعمنا نفتيكم بطعمنا نخركم كل غزي نتغور لي سابورت خا لبي زمسكن بزحلف ناي حفتي صراح ستوري تاريخ ناتكم عبيت سلازخونه ناتكم سبسكرايب سلازغوركم ليهم انا باخم كل غزي حقوسيه غانا خاني افتلولي ودرجه خبصح مالتي نخيد بيتسب اسكي فاين بمحرኛ كلا محمد مالتي የኔ ፍቅር በጣም ነው የምወድሽ ባክሽ አግቢኝ እንደዛ ነው የሚባለው ባክሽ አግቢኝ እስኪ በቃ ይችላል ግን አንዳንዴ እሷ ቀይራት ያ ሌላ ከለር
ግን ዋጋው ሳንጠይቅ ነው እየሰራ ነው ያለው። ዋጋው አይ ዳሙ ህንገብ አይ ዋጋው እንትን ነው። ዋጋ አሪፍ ነው ብቻ ደህና ነው። አይዞህ ኧረ ፈርቼ ነው እንደዛ እንትን አማርኛ ቀስ እያልኩ ነው። ሌላ አለ አሪፍ አድርገሽ حكم الدراما كمزي فقرية خويا سمعنا لا نحق دي غورانا تا كمزي بيت حسكم بديهم ابراهامسي يقول حفتو يقول حفتو مالتي الفقره تحيتوا قال له بحالكم قاع هلو حتى زيا لو ما عندنا دنيتاينا ከእቅዳችንም እንዳትወጪ ከእቅዳችን ከወጣሽ እዛ እንቀራለን። ኦኬ እሺ ምንድን ነው የሚባለው? ቤቱ ምንድን ነው የሚባለው? ፍላወር ሾው ዘለኹም ቤተሰብ ከዓ ፍላወር ሾው መፂኹም ዝሓፍትና ውኪን ፍላወር ሾው መፂኹም ክትገዙ ትኽእሉ ኢኹም። ስጦታ ቦሌ ጌች ገዳ ቦሌ ጌች ገዳ ፍላወር ሾው ማለት እዩ መፂኹም የፍላወር ሾፓችን ስም ዊኬንድ ፍላወር ሾፕ ይባላል። ቦታው ደግሞ ቦሌ ፍሬንድሺፕ ዲች ገዳ ትዛለች። የምትይው ነገር ካለ? አዎ ዋጋው አሪፍ ነው። በቃ ይቅር፣ ዋጋው ችግር የለም። በነፃ ነው የምትሰጥ። አማርኛ የሰቀሽ ነው ባይዘው በነፃ ነው የምትሰጥ። ታዲያ ዋጋው ስልሽ አይ ችግር የለም ማለት ነው። ይሄ ግን ለፍቅረኛ አይደለም የምሰጠው ለእህቴ ልጅ ነው ያልሽ። ለእህቴ ልጅ እኮ ይሰጣል። ግን እንደዛ ይቻላል። አሪፍ አድርጌ ምሳሌ እንትን ሽታው ምናምን እንደዛ ስትሉ የለውም። እንትን ስፕሬይ ነው የምትባለው። አሁን ማለት ነው ልንገርሽ ታሪኩ ማለት ነው። እህቴ ማለት ነው ታላቅ እህቴ ከ30 ዓመት አልተገናኘንም እና ከዛ አሁን ባለፈው ሳምንት ዩቲዩብ ላይ እንትን አድርጌ ፖስት አድርጌ ያለውና ከዛ እህቴ በቃ ደንገጠች። በአካል አንታውቅ ነበር። አሁን ግን ለእህቴ ልጅ ማለት ነው ልክ እዛው መንገድ በሌላ ስልክ ደውለን ነው የምንጠራት። ከዛ በኋላ ፍላወሩ እኔ የእህቴ ልጅ ነው አይደለም እዛው ተንበርክኬ አፈቅርሻለሁ ምናምን ብዬ ነው የምጠይቃት። ለእህት ልጅ? አዎ ይወርህን ማለት አታውቀኝም። በአካል ታይተናል። ለእህት ልጅ አጎቷ እኮ ነህ። አጎቷ ውሸት ነው ይሄ ውሸት ነው። ኧረ ለውሸት አይደለም እውነት ነው የምልሽ። ማለት አንተ እኮ አጎቷ ነህ እኮ። አይደረግም። እንዴት ይደረጋል እንዴ? ይደረጋል እንዴ? አዎ ልክ ነሽ። አይደረግም ግን እሷ አታውቀኝም። እኔ ግን ታውቃታለህ? አዎ እኔ አውቃታለሁ። የእህት ልጅ መሆኗን ታውቃለህ? አዎ። እና እንዴት
በቃ እኔ እንጃ በቃ አንቺ ሳይሽ በማህበራዊ ሚዲያ አይተሻል ከዛ ለፍቅር ተመቸሽኝ በቃ ግብኝ ብዬ ነው ዛሬ ሳምንት ታረጋስ ማለት ነው አዎ ፍራንክ ልክ መስለሽ ነበር ያብረና ያለ እሺ ቤት አብርሃም እንታይ ዩቲዩብ አለ እዛው ገብተሽ ሰብስክራይብ አድርጊውና እዛው ስንሰራው አንቺም ታያለሽ የኔ ልጅ እንግዲህ ባምቡላ ይሄን ያልሽኝ ግን ይቻላል እነዚህ መስጠት ቤተሰብ ንወደለና ኢና ሕዚ ኣብ ማእኸል ሙዓት ሰብ ዳርኤና ክንብርከኸየ ዘበለትና ሓበርና ክንሰምዕና ዋጋው ስንት ነው ቤተሰብ በዛው ልጅ በዛው ፍላዋር አሁን ወደ ብርካ ወራት ቤተሰብ ትሬን ለኸይቱሉ ማለት ሓቢርኩም ተሓፈሉ ሓዚክ ንውረላ ኢና ማለት ንኽረኽባ እዚ ኣብ ማእኸል ቦሌ ኣደባባይ የዘለኹ ማለት ብጣዕሚ ክገርመኩም ማለት እዩ በስመ አብ እዚኣ የኔ ፍቅር የኔ እህት ይኸውላ ማለት ንዑስ ዓውን ይደቅመ እያ أراح لفنا أراح لفنا تجينا لنا بيتسل تجينا لنا بيتسل بيتسل حزي أفتح له هوتيل بتسح له مالتيو ولا حفتي تمثل مالتيو حسوه أنا وده حوا خوينا مع كوا خوينا مالتيو لفقر حتى خلله أفتح بري تعي أختل سلازي تعي أختل نقطع يأخذ قبلني أنت تقبلات إنه بايزو طعم خبيدي حسوه أي تفرت إن نجن بمحاورة ميديا فارقني رأينا درجة لازم بيتسب تعي كم زخون حبيرنا نكاتل زوجني هوتيل جن سلازي فوق أدلنا عزينا خالد بخنا مسكن دلنا منياتو تاريخ نجيرنا يوم كم زيد على 3 عامات صحفتنا أي تاريخنا نيرنا إلا يوم طعمي دسيلهم سلازم فوق أدلنا زوج هوتيل كاب طعمي كامل بخنا مسكن دلي واسامر نامسكنا للكلب نوت بتأمنوا من وراشوا ناكوراشوا ولا زي الله شو ليلا هوتيل دومو أدفرتايز متصور متفرجوا صافولن زاسر كتر الله شو متصاف مدول يشالل لو واسامر جن بتأمنوا من نامسكنوا طعمينا نمسكناكم طعمينا نفتنكم واسامر كم تقرأي ويكان خمقة لخد كفر على عدد الحرباتكم أبز جزاء تعرف تقوليهم بشوي مالتي طعمين فتيكم أنك سعود حزي وسامرينا أتينا زلنا ناوز كندور اللعنا مسلولنا الله خاني كتاخ مزيا أوش أتي خاني تنبركي خلص أنا حي مالتي لازم بيتسب تساين عنك بتحنا لنا مالتي واو زجاجة دسك بس ما بتأمنوا من يوم ربيته ونت
እሺ ቤተሰብ ማለት እዩ ሕዚ ከምዚ አይደ እንዳለኹ ናብ ኦስማር ሆቴል ንዒለ ያለኹ ማለት እዩ ስለዚ ክዳነይ ቀያይረ ክፅበያ እየ ማለት ቤተሰብ እንታይ እያ ክትብል ማለት እዩ ሓቢርኩም እናተኸታተሉ እዚ ገዛ እዚ ግን ብጣዕሚ አመስግኑና ይህን ቤት በጣም ነው የሚያምረው ለኛ እዚህ ቤት ስለፈቀደልናችሁ በጣም እናመሰግናለን አማርኛ ቁርጥ ቁርጥ እያደረግን እያወራን ነው እና مساء خوينا كواقع هالله أنت يا أخذ لني أنا بتقرنيا نسبب حرنيا حبير راح نواقعنا رليا كستعيز بعد لك خمنت المالتي بيتسب سو سلك دويل لا الله ك حزي كدان كنك أير كيت مثلا وعفت بر خوينا بيتسب عفت بر خوينا أنا خن كاتلا سلزي حاولكم لا تخاطروا سلك دويل لا الله مثلا خيلات اللي بيتسب بخير بيت حفيرة بقولت طيب نفكاريتي بايزي نفكاريتكم زيلة أي فلتن نحفتي قال حفتي كم زولكوس نفكاريتي رأي تايو لبيت السن نا كم زيلة كنبرقخ نا تمتعنا نا ساياتالن بدن بارقن مالتنا ለእህትህ ልጅ እንደዛ ብታደርገው ለሚስትህ ወይ ደግሞ ለፍቅረኛ ምን ታረጋለህ ነው ጉዳዩ ቤተሰብ ይሄን ሸርሸር ያረጋችሁ ነው ቤተሰብ አመጽ ያልተከብ ዘላማት ቤተሰብ لفتي أنا بيت سرعي لفتي بتصلق صحالي لا لفتي صحالي لا جميرة 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 እንኳን ደህና መጣህ ወንድሜ አውቀሽኛል እኔ እኮ ልሸውድሽ እንደ ፍቅረኛ ቢሆን ያሰብኩ ና በእናትህ ቀበኝ አብርሽዬ እንዴት ነህ በጣም ደህና ነኝ እንዴት ነህ እንኳን ደህና መጣህ አሜን እንኳን ደህና ቆየህ እንኳን ደህና ቆየህ እሺ ታስተምርኛለሽ በደንብ አስተምራለሁ እሺ ለቤተሰቤ ማለት ነው ዝኾነ ውህብታለኒ ለሚራ ምን አለ ማለት ለቤተሰቤ የሆነ ውህብታለኝና ልስጥሽ ደስ ይለኛል ኮ ልንበርከካ ልንበርከክ ለዛ አመት ይጠፋው ነው የተንበርኩክ ያለው ማን ነው የሚቀጣው ታዲያ እኔ ልቀጣ እሱ ነው አራለን ግን እሺ የኔ እህት አመሰግናለሁ ያቀን የለ ሀወይ ደሞ ትግርኛ ትፈልግ ደህና ነኝ صحني انا عرفت لي كميك አለና ናማዘር ከይዲ ቆንጆ አይደለክ እንዴ ቆንጆ ነኝ አራራራ ጓል ሐፍተ ሽኮር ገጣም እንኳን ዓብድ ሓና መጻኺ ቤተሰብ ጓል ሐፍተይ ማዕረይ መጽያላ ማለት እዩ ብጣዕሚ ካብ ንወለድ ጀሚርና ከምንወለድ ጀምረን አይተራኸብና ነርና እንኳን ተራኸብና አመሰግናለሁ አብሺ ደስ ብሎኛል ስላገኘሁ አነውን ብጣዕሚ ደስ ይልኒ ሕዚ ያው ቅርከይ ለኪ ያዝ ኮፈ ቢለክ ዘለኹ ለምን እንዴ ደስ ነው የሚለኝ በደስታ ሕዚ በትግርኛና በመሐረኛ እንዳሓወስኪ ሓተክ ማለት እዩ መጀመሪያ እንኳን ዓብድ ሓን መጻኺ ናብ ቤተ ብርሃን አመሰግናለሁ ያቀን የለኝ ግን የሰማሽ ነው ወይ አዎ በደንብ እንዴ ሰማለሁኝ እኮ እችላለሁ እኮ ሰማለሁ ትንሽ ትንሽ አወራለሁ እሺ እንዳንተ አማርኛ እንደምታወራው ማለት ነው እየሰባበርኩኝ ሞክራለሁ ማን ነው ወደ አንዱ የሚመጣው
ችግር የለውም ዋናው ፍቅር ነው እንግባባለን እሺ አሁን ለቤተሰቦቼ ማለት ለቤተሰባይ ሽምክና ደረጃ ትምህርትኺ አፋልጥልኝ እሺ ስሜኝ ሳምሪ ይባላለሁ በማርኬቲንግ ማኔጅመንት የመጀመሪያ ዲግሪ አለኝ ከዛ ደግሞ በኤዲቲንግ እና ሌሎች ኮርሶችን አጫጭር ትምህርቶችን ተመሪያለሁ በቃ ይሄን የተማርኩት ዋው በጣም ደስ ይላል እውነት አመሰግናለሁ እሺ نحن كونو ولد جميرو بأكل تراخمنا ምናልባት ንደኺ ስለና ሃና ቤተሰብ ጠይቅ ትፈልጥ ነርኩ አዎ ጠይቃታለሁ እኔ እኮ ብዙዎቹን አውቃቸዋለሁ ማላውቀው አንተን ነው ካምፓስ መቀሌ ነበርኩኝ ያኔ ግን አጋጣሚ ሆኖ እንዴት እንደሆነ አላውቅም አንተ አልነበርክም ይሁን እዛ እንዴት እንደሆነ ባላውቅም አልተገናኘንም እንጂ ሁሉንም ቤተሰብ አውቃለሁ አብዛኞቹ የእናቴን ወንድም የወንድም ልጆች አውቃቸዋለሁ አንተን ግን አልተገናኘንም ሰምቼ ነበር መቀሌ እንዳለክ ላገኘም ፈልጌ ነበር በምን ምክንያት እንደሆነ አላስታውስም ግን ሳንገናኝ ቀረን አው እኔም ሰምቼ ነበር ሰሚዓ ነራ አመቀለ خمس ነበርኪ በቀዳማይውን ማዘረኸው ያኔራ ዓዲ ኸይደ አነ በቃ ከመሐዱሽ ሰብየት ከመሐዱሽ ተወለድኩ ሰብ መስል እንደ አዲስ የተወለድኩ ልጅ ኾይኑ ተሰሚዕኒ ሞ ብጣዕሚ ምርኻብና ደስ ይልኒ አመቀለ ዩኒቨርሲቲ ማር خمس ነበርኪ ሓበሬታ አለና እስኪ ናይ መቀለ ዩኒቨርሲቲ ምስለቀ መቀለ ከመይ ነይረ ህይወት ወይኔ መቀሌ በጣም ደስ ይል ነበር በጣም ጥሩ ጊዜ ነው ያሳለፍኩትኝ ሎካል የመቀሌ ተወላጅ ጓደኞች ነበሩ የምድረገነት ሰፈር ልጆች ጓደኞቼ ነበሩ ያው ቤተሰብ እዛ ስላለንኛ አክስቴ ስላለች አክስቴ ቤት ሄድ ስለነበረ ጓደኞች ነበሩ የዛው ሀገር ተወላጆች ሆኖ እዛው ስራ ያላቸው ቢዝነስ ያላቸው በጣም ብዙ ጓደኞች አሉ እስቲል ማገኛቸው ማለት ነው መቀሌ በጣም ነው ደስ የሚለው በጣም ፍቅር ነው በቃ ህዝቡ ደስ ይላል ከተማው ጽድት ያለ ነው ንጹህ ነበረ በጣም ነው ደስ የሚለው እስቲል እኔ አረሳውም እዛ ያሳለፍኩትኝ ጊዜ በጣም ጥሩ ጊዜ ነበር የነበረኝና እስካሁን ድረስ ጓደኞቼም ናቸው የመቀሌ ልጆች ብዙ ልጆች አሉ ማቃቸው እስኪ ምታቃቸው ሰው አንድ ስማቸው ጠቀስ አድርግልኝ ወይ አበባ ጽጋቡ የምትባል ልጅ አቃለውኝ አሁን ሚዲያ ላይ የምትሰራ ልጅ ናስር የሚባል ልጅ አቃለው ሀበን በጣም ብዙ ናቸው ዳዊት ሜሮን ገብሩ በጣም ብዙ ልጆች አሉ ማቃቸው ስቲል አሁን አዲስ አበባ ያሉ ምንገናኝ ጓደኞች አሉ እና ቤተሰብ ተሰምዑ እንድሕር ሓሊኹም ናይ መቀለ አዕረኽታ ጓል ሓፍተይ ማለት እዩ መልእኽቲ ናይ ፍቅሪ ናይ ሓውነት ናይ ሓሊት ተጽሐልኩም አላ ማለት እዩ እዚ ማለት እንኳን አደረሳችሁ እንኳን ተገናኘ ለማለት ነው እሺ እንኳን ደስ አላችሁ እንኳን አደረሳችሁ ለበዓል እንኳን ደስ አላችሁ ለመገናኛችን እንኳን አበቃን ምን ነው የሚባለው ለመገናኛ እንኳን አገናኘን ላይነ ስጋ እንኳን አገናኘን ምርኻብና እንኳን አደስ ወለኩም ንባልና ኮርስ yes እሺ ናካሊ ክናአቲና እንስኸ ማለት እዩ ናፍካሊ ይሕተኻት ናይ ቤተሰብ ገለ ንግደፎሞ ፎቶዮ ደርፊ አለከዶ ፎቶዮ አሚን ምትወዲው ዘፈን ካለ ትግርኛ ዘፈን ነው አማርኛ አሁን ጀነራል ዘፈን አው ሶስት ጥያቄ አለኝ ሰለስተ ጥያቄ አለኝ ካብ ሰለስቲውን ትመለስልኝ ሰለስተ ደርፊ ማለት እዩ ሓደ ናይ ካብ አማርኛ ናይ አዲስ አበባ ካብ ትግርኛ ካብ ኤርትራ ፎቶዮም ደረፍቲ ከትግርኛ በጣም ብዙ መወዳቸው አሉ ሰለሞን ኃይሌን ወዳለው አሁን ሜንሽን ማድረግ አልችልም ለይቼ ግን በጣም ብዙ አሉ ማህሌት ገብረስላሴን ወዳታለው ሰለሞንን ዳይትን ወዳቸዋለሁ አብዛኞቹን ግን ማን በጣም ይበልጥብሻል ብትለኝ ሰለሞንን በጣም ነው የምወደው ሰለሞን ሙሉ አልበሙ በጣም ነው የምወደው ደስ ይለኛል ካብ ትግራይ ሰለሞን ኃይሌ ጽቦ ካብ አምሃርኛ ከአማርኛም በጣም ብዙ አሉ የምወዳቸው ግን የድሮዎቹ አሁን ለምሳሌ 1970 አካባቢ ያሉ ዘፋኞች የድሮ ኦልድ የሚባሉ ትልልቆቹ ደስ ይሉኛል ለምሳሌ እነ ኤፍሬም አለሙ እነ ዳዊት ታደሰ በጣም ብዙ አሉ መጥቀስ አልችልም ብዙ ናቸው ፀሐዬ ዮሐንስ እነሱ ደስ ይሉኛል ወዳቸዋለሁ በዚህ ጄኔሬሽንም ደግሞ አሉ ጎበዝ ልጆችም ወዳቸው ደስ የሚሉኝ ጎሳዬ አንዱ እሺ ታምራት ደስታ እነሱ ወዳቸዋለሁ በጣም ደስ ይላል እኔም ወደዋለሁ
ትሰማለህ ትችላለህ ሓደ ግዜ ይሰምዕ በቃ ማሕረኛ ይሰምዕ ብደንቢ ምዝራብ ይገል ዛዕቢ ነበር ይሰምዕ ከምቲ ንዓይ ትሰምዕ ዘለኹም ምዝራብ ዛዕቢክ ማለት እዩ እሺ ጽቡቅ ካብ ኤርትራ ኤርትራ ብዙ በስም ዘፈኖቹን ነው የማውቀው ግን ሄለን የምትባላለች መሰለኝ ሄለን መለስ አስታወስክ ጎበዝ እናን ሳትፎቱ ያህ ማለት እዩ ወጣታለሁ ሌላስ በስም አላቃቸው አብዛኞቹን ዘፈኑን አውቀዋለሁ ግን በስም አላቃቸው ደስ ይል ብጣዕሚ እሺ አጋጣም ሰምዕ ኺልክኒ እخوዶ ትግርኛ ይሰምዕ ይልክኒ ደርፊ ሰምዕ ይልክኒ ለኺ አመቀለ ከም ተማርኩን ያው ነገርክና ለኸን ቤተሰብ ማለት እዩ እስኪ በትግርኛ ተዛረብኒ ሕዚ አምሓርኛ ገዲፍስ በትግርኛ ወቃል እሺ እንዳስቀብኝ እየሞከርኩኝ ነው ከመይ ነኸ ሓፍተይ ማዕረይ ዳሓን ዲኸ ከመይ ሃብርሽዬ ማዕረይ ሃወይ መቀለ ከመይ ጸኒሓትኪ መቀለ ጽብቅቲ ነይራ እሺ በጣም ጽቡቅ ጊዜ ነቢሮኒ እሺ ከፈቷ ያየ ወስኺ ብጣዕሚ ዝቃላት ክማ ስቆይሉ ይብላ ከምዚ ቆሓም ማለት ይቀጽልሉ ምስማ አከልየ መዛረብ ግን ብዙ አይከልን እና እንዳልሳሳት ችግር የለም በአማርኛና አሁን ቋንቋ ግን እየተማርኩ ነው ለመልመድ እየሞከርኩኝ ነው አነ ድማ መጽል ከለኹ በደንብ ከልደከ አንተ እኔ አማርኛ አስተምራለሁ አንተ ደግሞ ትግርኛ በደንብ እንድትችል እና ናይ ቀጻለ ህይወትኪ ትኖሩሉ ህይወትኪ ማለት እዩ ሰለስተ ምርጫ አዳሊል ከለኹ ማለት እዩ ቀዳማይ አስማ ኤርትራ ማለት እዩ ከላይ ኣብ ትግራይ መቀለ ሳልሳይ ከኣኒ አዲስ አበባ ካብዞም ሰለስቲኦም ዓድታት ኣበይ ዓዲ ክትነብር ትደሊ ወይ ድማ ንስኽ ትነብሪዮ ናይ ባዕልኻ ድሌት እውነት ለመናገር ኤርትራን አላውቀውም በታሪክ ነው ማውቀው እናቴ ድሮ ኖራበት ስለነበረ ጥሩ የወጣትነት ጊዜ አሳልፋለች እዛና ጥሩ ነገር ነው የምሰማው ስለ ኤርትራ ደስ ይለኛል ግን አላውቀውም ስለዚህ መኖር የምፈልገው አዲስ አበባ ነው አንደኛ አዲስ አበባ ከተማ ነው የአገሪቱ ዋና ከተማ ስለሆነ ብዙ አክሰስ ያለበት ሀገር ነው ግን ደግሞ መቀሌ ክረምት ሁሌ ባሳልፍ ደስ ይለኛል የክረምት አየር በጣም ነው ደስ የሚለው መቀሌ እና ክረምት መቀሌ በጋ ደግሞ አዲስ አበባ ቢሆን ደስ ይለኛል ወክረምት ጽቡቅ ይፍላይ አሸንዳ በጣም አሸንዳ ትኸርጂ ክሕዝለብ ዘበን አክብሬ አላቅም ግን በአሁኑ ፕላን አለኝ መሄድ ይመስለኛል መቀሌ አዎ እሺ ሓቢርና ክንተና ደንብ ቅበለካ ደስ ይለኛል አብረን እንሄዳለን ታይዝ ባህል ዓቅሙ ከም ዝፈቀዶ ኣነ እውን ናይ ክዳንዲ ተስናይ ራያ ዲቦፍየ ክነዳልወልኪና ጥራሕ ብሰላም ምፂ ጽቡቅ እዚ ካበልና ማለት እዩ ሳምራ ሓፍተይ ኣነ ብጣዕሚ ደስ ይልኒ ግን እስኪ የቤተሰቦች ጉዳይ ናይ ቤተሰብ ጉዳይ ማለት ነው ሕዚ ኣነ ንስኽ ናይ ንፋለጥን ነርና ኣይንፋለጥን ወይ ኣብ ዝኾነ ቦታ ተንራኸብ ነርና ብዘይ ምፍላጥና ዝኾነ ነገር ክፍጠር ይኽእል ደቂ ከምዚ ኣነ ሓሲዮ ኖርኩ ኣይዳ ንጓላ ሓፍተይሲ ንፍቅርካ ሓታ ኢሉ እዩ መፅየ ሶ እዚ ህይወት እንታይ ይስምዐኪ ምናልባት ኣነ ንስኽን ብማሕበራዊ ሚድያ ተንፋለጥ ነርና ፍቅሪ ተንጅምር ነርና እና ንማሕበረሰብ እንታይ ዓይነት እስኪ ኣብ ዘሎ ህይወት ትግለጽለይ እውነት ለመናገር ከባድ ነው ቤተሰብ ሆኖ አለመገናኘት አብሮ አለማሳለፍ እንደ ልጅ አብሮ አለማደግ ብቸኝነት በጣም ደስ የማይል ነገር ነው የሚያስጠላ ነገር ነው ግን ደግሞ በቃ አንዳንዴ ሁሉም ነገር እግዚአብሔር ሲፈቅደው ነው የሚሆነው እሱን የሚያረጉ የታደሉ ናቸው ግን እንደ ቤተሰብ ደግሞ ቤተሰቦቻችንም እኛ ላይ ያልሰሩን ብዬ አስባለሁ ምክንያቱም ማገናኘት ነበረባቸው በዚህ ሂደት መሃል ብዙ ነገር አለ ህይወት ወደ ምን አቅጣጫ እንደሚቀየር አታውቅም ነገሮች ወዳልሆነ መንገድ ይሄዳሉ ስለዚህ ቤተሰብ ልጆችን ማቀራረብ አለበት በቃ ምድር ላይ ትልቁ ነገር ቤተሰብ ነው ቤተሰብ ማለት ሀገር ማለት ነው ከቤተሰብ ነው ሁሉ ነገር የሚጀመረው ስለዚህ ቤተሰብ መራራቅ የለበት ብዬ ነው ማስበው እኔ ፐርሰናሊ ቤተሰብ በጣም ነው የምወደው ሰምተክ ሊሆን ይችላል ቤተሰብ ወዳለው ሰው ማግኘት ፈልጋለሁ መቀራረብ ፈልጋለሁ ከሰዎች ጋር ቤተሰቦቻችን በደንብ አልሰሩበትም ግን እነሱም ደግሞ የራሳቸው የሆነ ምክንያት አላቸው ያለፉበት የህይወት መንገድ አለ ማንንም ሰው ጀጅ ማድረግ አይቻልም መፍረድ አይቻልም ግን ደግሞ እኔ ለወደፊት ፊውቸሪ ላይፊ ቢሆን ብዬ የምመኘው ምንድነው በብዙ ቤተሰብ መሃል ተከብቤ ብኖር ደስ ይለኛል ወንድም እህት አጎት ቤተሰብ በቃና
መዋደድ መፈላለግ አለብን እንደ ቤተሰብ ነው ማለት እና ከም ትዝወልክዮ ሓፍተይ ማዕረይ ማለት እዩ ትዘውጋዕክዮ ወግዒ ትክክል ነሽ ምክንያቱ ኣነ ንስኽን ዋላ ትምህርቲ ክኾን ይኽእል እዩ ኣብ ዝተፈላለየ ጉዳያት ክንራኸብ ነርና ንኾን ብዛዕን ዘይምፍላጥና ወይ ክንባእስ ንኽእል ወይ ክንፋቀር ንኽእል ስለዚ ክቡራት ቤተሰብ ማለት እዩ ከምዛ ዓይነት ህይወት እንድሕር ሃልዩ ኣንሕና ብጣዕሚ ንሰብ ወይ ከዓ ንተመልከቲ መምህርቲ ክንኮን ኣለና ምክንያቱ ተጋጊና ኢና 30 ዓመት ዝኣክል ንባዕሉ ከቢድ እዩ ኣነ ዝፈለጥኩ ኣብ መቐለ እንዳሃለኺ ተማሃሪት ሓፍቲ ከም ዘለት ፈሊጠ ማለት ብ2011 ማለት እዩ ካብኡ ንድሕሪ ግን ከም ትራእኽዮ ነገራት ኣይተባላሹ ፅቡቅ ኣይኮነን ነይሩ ስለዚ ትዝወልክዮ ብጣዕሚ ተቐቢለየ እየ ካብኡ ሓንቲ ተኻሕተኪ ማዘር እውን ኣገዛ ከይደ ብቐዳማይ ኣዋጊዕ እያ ሞዴል ከም ዝነበርክ ሰሚዐ اليوم ما تقدر نجاي نقرن بسر موديل بتعمل زقرن زخنا ناي انت نجركي فوتو متعيت متعيت هنا أصيّتش موديل አይደለም የነበርኩት በርግጥ ግን የቆንጅና ውድድር ተወዳድሬ ነበር መቼ መሰለ በጣም ድሮ 7ኛ ክፍል ኦር 7ኛ ክፍል እያለሁ 14 ዓመቴ ነበረ ከዛ አሸነፍኩኝ አንደኛ ወጣሁ ከዛ ስጦታ ተሰጠኝ ምን ተሰጠሽ የሆነ ሱቅ ነበረ የኮንቴነር ሱቆች አሉ የአርካቤ ሱቆች እንደሱና 3000 ብር በሰዓቱ 3000 ብር እና እሱን ሱቅ ተሰጥቶኝ ነበረ ከዛ በኋላ ብዙም የለውበትኝ አይሰራህን አልሰራው ያኔ ብቻ ነው በቃ ተማሪ ሆኜ 7ኛ ክፍል ነበርኩኝ ተወዳደርኩኝና አንደኛ ወጣኝ እሱ ሽልማት ተሰጠን ከዛ በኋላ ግን በጣም ብዙ ሰው ሞዴል ለምን አትሆኝ የሚሉኝ ነበር ብዙ ሰዎች ግን እንጃ እኔ ፍላጎቱ አልነበረኝም ይሁን ምን ይሁን አላቀም አልቀጠልኩበትም ከዛ በቃ ወፈርኩኝ እና አሁን ሞዴል መሆን አልችልም ወደሎኛለሁ ለምን ወፍሬያለሁ ሞዴል ለመሆን እኮ የሰውነት ስትራክቸር ቀጭን መሆን አለብን ጽቡቅ ሕዝውን ሞዴል መሆን ትኽእል ኢኺ ታይ ፀገምለው እኔ እንጃ ያው ሞዴሊንግ early age ላይ ካልሆነ በስተቀር ገና ልጅ ሆነ ምናምን ካልሆነ በስተቀር እኔ አሁን ላይ ብዙም ኢንተረስትድ አይደለሁኝም ያው ሌላ ፕሮፌሽን ሌላ ስለሆነ ስራ ዓለም ውስጥ ስላለው ሞዴል የመሆን ፍላጎት የለኝም ግን አርት ውስጥ ለምን እንዳልሆንኩ አንዳንዴ ደግሞ እንትን ይለኛል መስራት እችል ነበር አርት ውስጥ መሆን እችል ነበር ሞዴሊንግ ባልሰራ ሌላ የአርት ስራዎችን መስራት እችል ነበር እሱን ሉዛ ያረኩት ይመስለኛል እና ምናልባት ወደዛ ወደ ፊልም ኢንደስትሪው ምናምን እመጣለሁኝ እንጂ ሞዴሊንግ ላይ እንኳን ወፍሬያለሁ እንደዚህ ነው ቦርጭ ምናምን ጽቡ አይ እዚ ንሶት ይሆን ክትገብሪዮ ቤተሰብ ናተይ ቤተሰብ ለሆኒ ብዙ ኮሜንት ቱም ካሉ ተምሬ ይሆናል እዚ አነ ምቸም ኣብዚ ሰበይ ብለይ ተወሰነ መዓልት ስለጸና ምሳኺ እንተስ እንተ አይና ንሰራ ዘይገደስ ግን ናፍቲ ፊልሚ ናይ ቤተሰብ ሕቶ የለና ማለት እዩ ብጽሓፍክ መሰረት ሞዴል ክትኮኒ አንተ ኢሎምኪ ስፖርት ተሰሪሕ ዲያ እንተስ ጎይና ዲና ተክሳኖ በስፖርት ከም ተቀጥሮ ገበረከ እሺ ሞከራለን እንግዲህ ማይሞከር ነገር የለ ሕዚ ዘይሕተት ሕቶ ያሓተኪ ሚያስጠላ የሚያስጠላ ሕቶ ማለት ምን ማለት ነው በቃ ማለት አነ ሓውክ እንዴ በቃ ደስ ይልንም ስለዝረኸውክ ሕቶ ካሓተክ ከለዋ ግን ቀልድሻለሁ ነው አይደለም ካሓተክ ግን ኣብ ገጽክ ስለዝርእት ሕቶ ትምለስልህ ማለት እዩ ፍቅረኛ አለሽ እንዴ ፈጠንሽ እኮ አለኛ ተርሽቶ አለኝ ድንጋት ዩቲዩብህን ቢያዩ የለኝም ብል አራተይ ጥሩ አይመጣ የኔ ጓደኞች ነው አውቀሽ እሺ ጓደኛ ካለሽ ማለት ዓርክ ተልኪ እሺ ዓርክኺ ታዓይነት ሙዚቃ ትጋውዚ ወይ ካይ ጋብዘክ ነው ሙዚቃ ተገባብዘን አናቅ አራ እውነት ተገባብዘን አናቅ አልጋብዘውም ጋር ይቅርበት እሺ ግጥም እሺ ምን ፍቅርክ የሚል ግጥም ልቅጣምለት አይ ግጥም
ፍቅር እንደዚህ በወሬ ምናምን አይደለም በማውራት ነው አላም በተግባር በምን ተረት ገላለጽ በተግባር ሆኖ በማሳየት ናይ حزኻ ስለማዘር ገልጽ ክለ ያኺ ናይ ፋዘር ማለት ኩሉ ግዜ ናይ አዶን ገልጽና በቀዳማይ ወን ፋዘር አይረኸኮን ነራ እስኪ ነቦታት ንኹሎም አቦታትና ትውልዮም ነገር حزا أنا أبوي ود شو من تعمت إنها له فرطني يرى ግን ቆልዓ ስለ ዝነበርኩ ብዙሕ ኣስተዋስ ኩሉ እስኪ በኣኺ አንደበት ንኣቦታትና ወይ ከዓ ነቦይ ገለጽልኝ እስኪ ነቦ ከመይ ትገልጽዩ እንዴት ምን ትገልጽዩ አባቴ የኔ አባት በጣም ጥሩ ሰው ነው የተማረ ሰው ነው በጣም ጠንካራ ሰው ነው ቤተሰቡን የሚወድ ቤተሰቡን በአግባቡ የሚመራ ሰው ነውና ደግሞ በቃ የተለየ የሆነ የደግነት ባህሪ አይበታለሁ በጣም ጠንካራ አባት ነው ያለኝ እኔን ደግሞ በደንብ አድርጎ ነው ያሳደገኝ ብዙ መስዋዕትነትና ዋጋ ከፍለው በጣም በብዙ መከራና ውጣ ውረድ ውስጥ ነው ያሳደገኝ አባቴን በጣም ነው ማከብረው በጣም ነው የምወደው የተለየ ፍቅር ነው ያለኝ ለአባቴ በጣም ጥሩ ሰው ስለሆነ ጠንካራ ስለሆነ ቤተሰቡን አክባሪ ሰዎችን የሚያግዝ ሰፖርት የሚያደርግ ደግነት ያለበት ሰው በቃ ሩሩ አባት ነውና ያው ታውቃለህ የእናቴ ቤተሰቦችም ደግሞ በደንብ ነው ያውቁታል አባቴን በጣም ነው የምወደው በጣም ነው ማከብረው ደግሞ የተማረ ቀልጣፋ ንቅት ያለ አባት ነው ያለኝ ዋው ደስ ይላል እውነት ሰምቻለሁ አነ ሰሚዐየ ከናይ ማዘር ነገራት ማለት እዩ ስለሰማዕ ሆይ ናይ ማዘር ስለዘዋጋዕና በፋዘር ያው እንገልጽና ማዘርንኩም ትፈቱያ ያው ወርድ ይል ማለት በጣም እንዴ በጣም እናቴን በጣም ነው የምወዳት እናቴ ደግሞ በቃ በጣም ቆንጆ ናት ጥሩ ሰው ናት በተለየ መንገድ ነው ያሳደገችኝ በቃ በተለየ ርራይ ነው ያደኩትኝ እኔ በጣም በፍቅር ነው ያደኩት እናትና አባቴ ማለትና እናትና አባቴን በጣም ነው የምወዳቸው ማከብራቸው ረጅምና እድሜ እንዲሰጣቸውና እመኝላቸዋለሁ በዛ ላይ ደግሞ ቤተሰብ አንድ ላይ ተሰብስቦ ከነሱ ጋር ሆነ እንድንገናኝ እመኛለሁ بتعم قرب زلن خانزي مالت أبجزع حنت قال سطرح زل خيل مازر حنت يخي حنت قال عبد مخان كي كابجزع أنا ما عليه وأنت سمعني حتى ياي كذا تسمعك بيني خم مخان كتاي سمعك سكي يا الناتي أنا بتشاني ولا دتشو ليلا الجيلاتة أباتي ليلا الجالو وند مالين باباتي بكو جن كوندمي جام عبرنا على لم يدقنو ተራርቀን ያደግነው እንተዋወቃለን እንጠይቃለን እንደዋወላለን ግን አብረን አይደለም ያደግነው ያን ያህል እንትን የለኝም ከእንዶም ከእናትና አባት ከተወለደ ሰው ይልቅ ያጎት ልጅ ማል ስለሆነ ያደግኩት ብዙ የአባቴ ቤተሰቦች ከኛ ጋር ስለሆነ የሚያሳልፉት እንትን አይደለም እንደገና ደግሞ እንደነገርኩክ አባቴ በጣም እኔም በኮንፊደንስ እንዲኖረኝ ትምህርት እንድማር በቃ ንቀት ብዬ ራሴን የቻልኩ ሰው እንደሆነ አድርጎ ስለሆነ ያሳደገኝ ብዙ አላቀውም የብቸኝነትን ስሜት ብዙም አልረዳው ብዙ ሰው መሃል ነው ያደኩት ዘመድ በጣም ብዙ ዘመድ ያክስት ልጅ አጎት ልጅ ያለበት ቦታ ስለሆነ ያደኩት ብዙ ሰዎችኛ ቤት እየመጡ ያድጉ ነበር ያክስት ያጎት ልጆች በአባቴ ሳይድ ማለት ነው ሶ ብቸኝነትን ፊል አላረገውም እንደገና ደግሞ ፍቅር በጣም ከነሱ ያገኘው ስለሆነ ያደኩት እናቴም በጣም ተጠንቅቃለኝ አባቴም ስለሆነ አላቀውም የብቸኝነትን ስሜት እና በራሴ እንድቆም አድርገውኝ ነው ያሳደጉኝ ጠንካራ እንደሆነ አድርገውኝ ስለዚህ ብዙ አላቀውም ወይም ደግሞ አይሰማኝም እንደሱ ደዛን አይ በቀዳማይ ዘይኮነ حتى يحاتيታ አነውን አናሊደያ ማዘር በቃ አታ ንባዓት መጽዋ በኺያ ማለትና ካብ በቃ ግድፍ ይቅርታ ይለ ካል حتى ኢና ጀሚርና ቡ የተረዲ አባخ ዘሎ ስምዕካ ከልጽ ደለና حق خي كم حز خانة أنا حوكي أو أنت لك ብዙ አሉ አዲስ አለ ሌሎችን ባባቴ ሳይድ አሉ ቤተሰቦች ቤተሰብኩም ባለው ነገር ደስተኛ መሆን ነው እንደሱ ነው የሚሻለው እሺ ጽቦ አና ሐውኩታ ኮይና ማለት እዩ በትግርኛ ማለት እዩ በመሐርኛ ናአኺ አጎትሽ ነው አይደል አጎትሽ ነው ባለው በአማርኛ አዎ በትግርኛ አና አኽንታይከ አኮይ አኮይ أخبيك فايتيو أفلت نشتا مزارب أكلية مسمع أكلية جن perfect عدلو جوزي إشي نفازركي حاو ودنا أخن تايكي
لفازري حاو حاوكي لفازركي حاو ودنا عخنتايكي بتقرنيا مالتي قوالا كوي قوالا كوي هيكون قوال مو يكونن إذا وقع زي أنا شيء مش كاسة أنا حقيقي مازر سلازم نقرأت كيا بدن بس حسابك دق كوي هيكأله عفلتون زي شوف تايو زيبال تايب بحالي تفلتن عفلت مك أكوي قال إخت راح تفلتن أكوي أموي أمو خمي أنا أمنت أمو تاي تخوينا أمو تبال أموي حافت عدي أوكي حافت عدي أمو إيش تصبق نعملت ودحها وبي حافت أبوي أور دمو حافت أموي بتقولنا ناي بخي حوك ودو مالتيو ودحها وبي بال ودحها أبوي أبوي ودحها وبي مالتي بتقولنا تاي نقول لنا حزي حبوي ولا كأون ودحها وبو زبال نودحها وبوس نكربلي بحال ودو سنتش تاكلش أقل አሁን ጠፍቶብኝ ነው እንጂ እኮ ይችላል አሁን ቀላል ብታወራኝ ይችላል ሰላምታ ምናምን እሱን ይችላል በጣም ጎበዝ ይኺ እሺ ናይ ሞዳታ ኢና ክመጽሕ ምናልባት ቅድሚ ኣነ ምባለይ እስኺ ክትውልየት ትደሊ ምናልባት ናይዚ ንሕና ካብ ንውለድ ጀሚርና ብዘይ ምርኻብና ዝነበረ ህይወት እንደገና እውን ማለት ተራሕቕካ ምንባር ዘለዎ ሳዕብየኑ ንሕና እንተይኮናስ بعلو تتفطروا بعلو تجزي حيالي بارودو اسكي اوزي تولي ነገር ታሪክ ያው እኔ ዊሽ ማረገው መመኘው ምን መሰለክ እናቴ በጣም ከትግራይ ከወጣች ኦልሞስት 30 አመት ሆኗታል ወደ አዲስ አበባ ከመጣች ማለት ነው ስለዚህ ከዛን ጊዜ ጀምሮ አንዴ ነው መሰለኝ ወደ ትግራይ ሄደች ሽሬ ነበረች አባቴ እዛ ነበር የሚሰራ የነበረውና አንዴ ሄዳለችና እኔ አሁን በህይወትሽ ምን ትመኛለሽ ብትለኝ እናቴ ቤተሰቦቿ ጋር ሄዳ ሽሬ መቀሌ አክሱም ምናምን በቃ አንድ ወር ተቀምጣ ተዝናንታ ቤተሰቦቿን አግኝታ ምናምን እንድትመጣ በቃ ጥሩ ጊዜ አሳልፋ እንድትመጣ ነው ምመኘው ምፈልገው እንደሱ ነው እና እሱን ባረግላት ደስ ይለኛል ምን ታረጋለሽ ምን ማረግ ትፈልጊያለሽ ብትለኝ ለሱን ጊዜ ለእናቴ ብሰጣት ከቤተሰቦቿ ጋር እንደፈለገች ተገናኝታ የምታሳልፍበትን ታይም ብሰጣት በጣም ነው ደስ የሚለኝ እንደሱ ነው ምመኘው ምኞቴ እሱ ነው በጣም ደስ ይላል ደሞ አይሽን እናረጋለን ወንጎሬና ደንብ ሕጂ አነ ንስኸን ተራኺብና ለና ንማዘር ከአነውን ከማዘር ይኮይና ተሰሚዓትኒ በሓደ ሒዝና ያው ቤተሰብ ክፋለጥና ሁላትና ማለት እዩ ብዙሓት ሰባት ካኒ እንዳደወሉ ንማዘር ናባይቡ እንዳደወሉ ማለት እዩ እንኳዕ ደስ በለኩም ጋለና ወልና ነይሮም ንዓኦም እስኪ ብትግርኛ ዝገለጽልና አኽብረት ብትግርኛ ዝገለጽልይ አመስግንልይ ተመልከቲ አብርሃም ወይም ደግሞ ተመልከቲ ቤተ ገዛ ቤተ አብርሃም እንኳን ሀገሰኩም እሺ እንኳን በሰላም አራከበና አሜን ያቀን የለይ ክፈቶኩም እየ ንሳተውን ይፈትዩ ኸየው ያቀን የለይ እሺ حفتي معري ተመልከተይ بدم ጌርክ እኺ በትጽቦ ቃላትኪ አመስኪንክ ላይ ማለት እዩ ኩራት ቤተሰብ ሕዚ ናምነት ሸይ በረኻ እኺ ነርክሞ ምሳሕ ገለ ሓይርና ክመልዕ ንኺድ ዘዚያ ነቲ ውስጥታ ኸኣኒ ካብ ማዘር ማለት እዩ ንኣይ ኣዴኺ ቆልዓ ብጣዕሚ እያ ትፈቲላትኒ ማለት እዩ ስለዚ ንሳጉን እንጽር ከለኹ ያቀን የለይ እሺ ንኺድ ሕዚ ምሳሕ ኩራት ቤተሰብ ብጣዕሚ ኢና ንፈትየኩም ስለተኸታተልኩምና ካብ ሕዚ ምስ ሓፍተይ ኮይነ ማለት እዩ ምስታ ኽብርቲ ሓፍተይ ወላ ሓፍተይ ኮይነ ማለት እዩ ብዝተፈላለዩ ብራንክሊ ተስፋ ኣድቨርታይዝ ተመፂና ብጣዕሚ ኢና ንፈትየኩም ነዚ ገዛ ኸኣኒ ኣመስግና ክንለምና